በምትሰሩት በምትነኩት በምታደርጉት ሁሉ ቅናት ኢየሱስ ያድናል። የምታውቁትም የማታውቁትም ሰው የሚቀናባችሁ ሰዎች በየደረሳችሁበት እሷ እኮ እንዲህ ናት እሱ እኮ እንዲህ ነው እየተባላችሁ ስም የሚወጣላችሁ ሰዎች ዛሬ የሰማይ አምላክ እግዚአብሔር ይሄንን የቅናት መንፈስ ከእናንተ ሕይወትና ዘመን ላይ ይሰብረዋል። ሰላም ቅዱሳን፣ ላይክ፣ ሼር፣ ሰብስክራይብ እያደረግን መልእክቱ ለብዙዎች እንዲደርስ እናድርግ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ለዘላለም ትላንትም ዛሬም ለዘላለምም ጌታ አሜን። አቤሜሌክ ይስሐቅን ጠርቶ እርሷ ሚስትህ ሆና ሳለች እንዴት እህቴ ናት ትላለህ አለው። ይስሐቅም በእርሷ ሰበብ ሕይወቴን እንዳላጣ ብዬ ነው አለው። አቤሜሌክም መልሶ እንዲህ ያለ ነገር ያደረክብን ለምንድን ነው? ከሰዎቻችን አንዱ ሚስትህን ቢደፍራት ኖሮ በእኛ ላይ በደል አስከትለህብን ነበር እኮ አለው። አቤሜሌክም ይህን ሰው ወይም ሚስቱን የነካ በሞት ይቀጣ የሚል ትእዛዝ ለሕዝቡ ሁሉ አወጣ። ይስሐቅም በዚያች ምድር ዘርን ዘራ፣ እግዚአብሔርም ወይም ያህዌ ባረከለትና በዚያኑ ዓመት 100 እጥፍ አፈራ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ኢየሱስ ያድናል ሀብት በሀብት ላይ እየተጨመረለት ሄደ። ብዙ የበግና የፍየል መንጋ፣ ብዙ ከብት፣ ብዙ አገልጋዮችም ስለነበሩት ፍልስጤማውያን ተመቀኙት። ከዚህ የተነሳ ፍልስጤማውያን አባቱ አብርሃም በሕይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። አቤሜሌክም ይስሐቅን ከእኛ ይልቅ ኃያል ሆነሃልና አገራችንን ልቀቅልናል። ይስሐቅም ያንን ቦታ ትቶ ሄደ፣ በጌሬራ ሸለቆም ተቀመጠ። ይስሐቅም በአባቱ በአብርሃም ጊዜ ተቆፍሮ የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስም መልሶ ጠራቸው። የይስሐቅ አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓድ የሚፈልቅ ውሃ አገኙ። የጌሬራ እረኞች ግን ውሃው የኛ ነውና በማለት ከይስሐቅ እረኞች ጋር ጠብ አነሱ። ከዚህ የተነሳ ይስሐቅ ያን የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተዋልና እያለ ኤሴቅ። ከዛ በኋላ ስጥና፣ ከዛ በኋላ ረሆቦት እንደሆነ መጽሐፍ ቅዱስ ይናገራል። ሶስተኛ ጊዜ ቆፍረው ማለት ነው። ክብር ለጌታ ለኢየሱስ። እኔ የምፈልገው ቃል እኔ የምፈልገው ሐሳቡ እዚህ ጋር የምናነበው ስለ ይስሐቅ ነው። ይስሐቅ የአብርሃም ልጅ ነው፣ እንደምታስታውሱት የኪዳን ልጅ ነው፣ የአብርሃም ልጅ ነውና አባቱ አብርሃም በነበረበት ዘመን ከዛ ጊዜ ባለፈ ረሃብ ሆነ ይላል። ይስሐቅ በነበረበት ቦታ በይስሐቅ ዘመን ረሃብ ሲሆን ከረሃቡ ለመሸሽ ይስሐቅ ተነስቶ ቤተሰቡን ይዞ ወደ ጌሬራ ፍልስጤም ምድር እንደሄደ ነው መጽሐፍ ቅዱስ የሚናገረውና ወደዛ ምድር ሲሄድ ግን ይስሐቅን የጠበቀው ነገር አንድ ነገር ነው። በዛ ምድር ላይ ይስሐቅን የጠበቀው ነገር ምን እንደሆነ ታውቃላችሁ? የምቀኝነት መንፈስ ነበር። የቅንዓት መንፈስ ነበር። የቅንዓት መንፈስ ነበር። የምቀኝነት መንፈስ ነበር ይስሐቅን የጠበቀው በጌሬራ። እሱ ወደ ጌሬራ እየሄደ ያለው ምን ረሃብን ሽሽት ነው። ረሃብን ሽሽት ነው እየሄደ ያለው። ረሃብ ሸሽቶ ነው ወደዛ ምድር እየሄደ ያለውና ኢየሱስ ክርስቶስ ለዘላለም ጌታ ጃና ማጋንዱራ ረሃብን ሸሽቶ ወደ ጌሬራ ምድር ሲሄድ በጌሬራ ምድር ግን የጠበቀው ነገር ቅንዓት ነው። የምቀኝነት ስፒሪት ነው። የቅንዓት መንፈስ ነው። የቅንዓት መንፈስ ነው። በመጀመሪያ ገና ከተማዋ ላይ እንደገባ የአገሬው ሰው በሙሉ ከንጉሱ ጀምሮ አይናቸውን በርብቃ ላይ ጣሉ ይላል መጽሐፍ ቅዱስ ሲናገር። አይናቸውን ርብቃ ላይ ያደረጉ፣ ተመቀኙት፣ ቀኑበት፣ ያለውን ሊነጥቁት ፈለጉ። የቅንዓት ስፒሪት ነው። የቅንዓት መንፈስ እና ተመቀኙት ይላል መጽሐፍ ቅዱስ ሲናገርና አይናቸውን ርብቃ ላይ ጣሉ። ከዛ ንጉሱ ወሰዳትና ልክ ወስዷት እያለ እግዚአብሔር ደግሞ በሌሊት መጣና ንጉሱን ተናገረው። ሴትዮዋን ባለባል ናት፣ መልስ ለባለቤቱ ብሎ እግዚአብሔር ተናገረው። መልስ ብሎ ተናገረው። ከዛ በኋላ ደነገጠ ንጉሱ። መጥቶ እንደዚህ ያለው መለሰለትና እንደዚህ ያለው፣ እቺ ሚስት ሆና እያለች ለምንድነው እህቴ ናት ብለህ የዋሸኸን አለው። ለምንድነው እህቴ ናት ብለህ የዋሸኸን ሲለው፣ ከኛ አካባቢ ሰዎች እኮ አንዱ እህቴ ናት ያልካትን ሴት ቢደፍራት ኖሮ በእኛ ላይ እኮ በደል ልታደርግብን ነበር፣ በእኛ ላይ እኮ መከራ ልታመጣብን ነበር። ለምንድነው እህቴ ናት ብለህ የዋሸኸው ሲሉት፣ አይ ለሷ ብለው ይገሉኛል ብዬ ፈርቼ ነው አለ። ይገሉኛል ብዬ ፈርቼ ነው። ምክንያቱም የቅንዓት መንፈስ መጥፎ ነው። ቅንዓት መንፈስ የተጠናወተው ሰው እስከ ሞት ድረስ ይሄዳል። በጣም ስሙኝ። ዛሬ እግዚአብሔር አምላክ የሚያደርገው ነገር አለ። ኢየሱስ ለዘላለም ጌታ። ክብር ለጌታ ለኢየሱስ ይሁን እና በሷ ምክንያት እንዳይገሉኝ ብዬ ነው
በሷ ምክንያት እንዳይገሉኝ ብዬ ነው እህቴ ናት ብዬ የዋሸሁት እንጂ እህቴ አይደለችም ማለት። እንግዲያውስ ብሎ መከራ ታመጣብናለህ ብሎ መለሰለት ይላል። ልክ እሷ ከተመለሰችለት በኋላ ይስሐቅም ይላል በዛው ምድር ላይ ምን አለ? ዘርን ዘራ። ያነበብኩላችሁ ትርጉም መጽሐፍ ስለሆነ ነው። ዋናው መጽሐፍ ቅዱስ ግን ምን ይላል? በዛው ምድር ላይ ይስሐቅም ዘርን ዘራ፣ ከዛስ 100 እጥፍ አፈራ ይላል። በዛው ዓመት ማለት ነው። በዛው ዓመት ይስሐቅ ዘር ዘራና 100 እጥፍ አፈራ። ልክ የይስሐቅ ዘር ማፍራቱን ሲያዩ፣ ይስሐቅ በዛ ምድር ላይ ፍሬያማ መሆኑን ሲያዩ አሁንም ምን አሉበት ይላል መጽሐፍ ቅዱስ ሲናገር? ቀኑበት፣ ተመቀኙት ይላል። ትርጉሙ ነው። ትርጉሙ ተመቀኙት። የሚገርም ነው። ሰውየው እጅግ እስኪበዛ ድረስ ባለጠጋ መሆን ጀመረ። ምክንያቱም ኪዳን ከሱ ጋር ስላለ። ኢየሱስ ለዘላለም ጌታ። የእግዚአብሔር ኪዳን፣ እግዚአብሔር ለአባቱ ለአብርሃም የገባው ኪዳን ከሱ ጋር ስላለ ኪዳኑን ይዞ ኪዳኑን ጠብቆ የሚጓዝ ስለሆነ ደግሞ ይስሐቅ እንዴት ኪዳኑን ጠብቆ እንደሚሄድ በኋላ አሳያችኋለሁ። ኪዳኑን ጠብቆ የሚሄድ ሰው ስለሆነ ደግሞ ይስሐቅ እግዚአብሔር ደግሞ ለሚታመኑለት ታማኝ ነው። እግዚአብሔር በታማኝነት ለሚጠብቁት የታመነ አምላክ ስለሆነ ኢየሱስ ለዘላለም ጌታም። ይስሐቅ በሄደበት ቦታ ዘር ዘራ። ዘሩ ደግሞ 100 እጥፍ አፈራ። እጅግ እስኪበልጥ ድረስ ባለጠጋ መሆን ጀመረ። ከብቶቹ ይበዙ ጀመር። ነገሩ ይሳካለት ጀመር። የከብቶቹ እጥፍ መውለድ ጀመሩ። የሚዘራው 100 እጥፍ ማፍራት ጀመረ። የዚህ ሰዓት የጌሬራ ሰዎች አሁንም በድጋሚ ተመቀኙት። የቅናት መንፈስ አደረባቸው። ያኛው ትርጉሙ ኖርማሉ መጽሐፍ ቅዱስ፣ ዋናው መጽሐፍ ቅዱስ ምንድነው የሚለው? የ1962 ትርጉሙ ቀኑበት ነው የሚለው። ቀኑበት። ትርጉሙ ደግሞ ተመቀኙት ይላል። ቀኑበት። የቅናት ስፒሪት ውስጣቸው ገባ። የቅናት መንፈስ ውስጣቸው ገባ። ምክንያቱም ሰውየው ሲያዩት በሚገባበት ሁሉ ስኬታማ ነው። የሚነካው ነገር ሁሉ ይሳካለታል። የሚነካው ነገር ሁሉ ውጤታማ ነው። የሚሰራው ስራ ሁሉ ፍሬ ያፈራል። የኢየሱስ ለዘላለም ጌታ ነው። እነሱ እዛ ምድር ላይ ብዙ ዓመት ተቀምጠው ረጅም ዓመት ኖሮ ምድራቸው ሆኖ ያላፈሩት ፍሬ፣ ያላገኙትን ሰብል፣ ያላገኙትን ውጤት እሱ መጥቶ በእንግድነት በአንድ ዓመት ውስጥ ፍሬያማ ሆነ። በአንድ ዓመት ውስጥ ውጤታማ ሆነ። የዚህ ሰዓት እጅግ በጣም ተመቀኙት፣ ቀኑበት። የቅናት መንፈስ ውስጣቸው አደረና እንደዚህ አሉት ይላል መጽሐፍ ሲናገር። አባቱ ቆፍሯቸው የነበረው በአባቱ ዘመን ተቆፍረው የነበሩ የውሃ ጉድጓዶችን ደፈኑበት። በሱ ብቻ አይደለም፣ የውሃ ጉድጓዶችን ደፈኑና ቀጥለው መጥተው ደግሞ እንደዚህ አሉት፣ አንተ ከኛ ይልቅ በርትተሃል፣ አንተ ከኛ ይልቅ በዝተሃል፣ አንተ ከኛ ይልቅ ተሳክቶልሃልና ስለዚህ ከኛ ሰፈር ተነስተህ ሂድ፣ ከመካከላችን ተለይተህ ሂድ። ኢየሱስ ክርስቶስ ጌታ ነው። አንተ ከኛ ይልቅ ኃያል ሆነሃል፣ ከኛ ይልቅ ብርቱ ሆነሃል፣ ስለዚህ ሀገራችንን ልቀቅልን ብለው ይታገሉት ጀመሩ። ፍሬያማ መሆኑን ሲያዩ፣ ውጤታማ መሆኑን ሲያዩ፣ የተሳካለት ሰው መሆኑን ሲያዩ የምቀኝነት መንፈስ ውስጣቸው ገባ። ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር ያለኝ ለዚህ ጉባኤ በእውነት ነው ምላችሁ። የምቀኝነት የቅንዓት መንፈስ የሚታገላችሁ ሰዎች ዛሬ እየተመቀኟችሁ፣ በየሄዳችሁበት ምቀኛ የሚያጋጥማችሁ፣ በየደረሳችሁበት ምቀኛ እየገጠመ ዘመናችሁን የሚያታግላችሁ ሰዎች ዛሬ እግዚአብሔር ይህን የሚቀኛ መንፈስ ከእናንተ ላይ ይሰብረዋል። አሜን። ይሰብረዋል። የምቀኛ መንፈስ የሚገርም ነው። ምቀኝነት ምንም አልነካቸውም። እሱም እኮ ሰርቶ ነው ያገኘው። እሱ እኮ ዘርቶ ነው ያገኘው። ከነሱ ዘርፎ አይደለም፣ ከነሱ ምንም ነገር አድርጎ አይደለም። ነገር ግን ይሄ ሰው ኪዳን ከሱ ጋር ስላለ የሚሰራው ይሳካለታል። ኪዳን ከሱ ጋር ስላለ ሞገስ አለው። ኪዳን ከሱ ጋር ስላለ እጁ ላይ ያለው ነገር ያምራል። ኪዳን ከሱ ጋር ስላለ ኢየሱስ ክርስቶስ ጌታ ነው። የሚሰራው ስራ ሁሉ ውጤታማ ይሆናል። ከብቶቹ ተባረኩለት ይላል። ኢየሱስ ያድናል። ዘሩ ተባረከ፣ 100 እጥፍ አፈራ፣ ነገር ተከናወነለት። የዚህ ሰዓት መጡና አባቱ አብርሃም ቆፍሯቸው የነበረውን የውሃ ጉድጓዶች ደፈኑበት ይላል። ዛሬ በምቀኞች የተደፈነባችሁ ምንጭ ይከፈታል። አሜን። ተመቀኙት። የሚገርመው ተመቅኝተው መጥተው ምን አረጉበት ይላል? ደፈኑበት።
አባቱ የቆፈረውን ጉድጓድ እኮ ነው። የውሃ ምንጭ እኮ ነው። ሰው እንዴት የውሃን ምንጭ ይደፍናል? ውሃ እኮ ለሁሉ ሰው አስፈላጊ ነው። ሲሆን እንጠቀም በጋራ ማለት ሲችሉ እኛም እንጠቀም፣ እኛም እንጠጣ፣ እኛም ከውሃው ምንጭ እንቅዳ ቢሉ እኮ አይከለክላቸውም። ነገር ግን እነሱ ላይ ያለው የአብሮ የመብላት አብሮ የማደግ አብሮ የመለወጥ አብሮ የመቀየር እንትን ሳይሆን የቅናት ስፒሪት ስለሆነ ደፈኑበት ይላል። በመስሪያ ቤት የቅናት መንፈስ የሚታገላችሁ ሰዎች፣ በየገባችሁበት ምቀናተኛ ምቀኛ የሚገጥማችሁ ሰዎች፣ በየደረሳችሁበት ሰዎች፣ በለበሳችሁት ልብስ ሳይቀር የሚቀኑባችሁ ሰዎች፣ በምትሰሩት በምትነኩት በምታደርጉት ሁሉ ቅናት ኢየሱስ ያድናል። የምታውቁትም የማታውቁትም ሰው የሚቀናባችሁ ሰዎች፣ በየደረሳችሁበት እሷ እኮ እንዲህ ናት እሱ እኮ እንዲህ ነው እየተባላችሁ ስም የሚወጣላችሁ ሰዎች ዛሬ የሰማይ አምላክ እግዚአብሔር ይሄንን የቅናት መንፈስ ከእናንተ ህይወትና ዘመን ላይ ይሰብረዋል። የሚገርም ነው። ተመቀኙት። ባይዘዌ ቅናት መንፈስ ነው። የቅናት መንፈስ ነው። መጽሐፍ ቅዱስ ሲናገር ቅናት አጥንትን ያነቅዛል፣ ስጋን አይደለም፣ አጥንትን ያነቅዛል። እና የቅናት መንፈስ አንዳንድ ጊዜ የቅናት መንፈስ ከመናፍስቱ ዓለም በእኛ ላይ ሲመደብብን የሚሆነው ነገር ምን እንደሆነ ታውቃላችሁ? የማያውቃችሁ ሰው እንኳን ይቀናባችኋል። የማያውቃችሁ በምንም እኮ አትገናኙም፣ በምንም እኮ አትነካኩም፣ አልደረሳችሁበትም። እናንተ የራሳችሁን ኑሮ ነው እየኖራችሁ ያላችሁት። እናንተ የራሳችሁን ኃላፊነት ነው እየተወጣችሁ ያላችሁት። ነገር ግን እናንተ የራሳችሁን ኑሮ እየኖራችሁ አይቶ ይቀናባችኋል። በንግግራችሁ ይቀናል፣ ከሰው ጋር ባላችሁ ኮሚኒኬሽን ይቀናል፣ ባለባበሳችሁ ይቀናሉ። ይሄ ስፒሪት ነው። ሰዎቹ ሳይሆን እናንተን እየተከተላችሁ ያለ መንፈስ እንዳለወቁ እናንተን የሚዋጋችሁ መንፈስ አለ ማለት ነው። በመስሪያ ቤት በገባችሁበት ሁሉ ምቀኛና ቅናተኛ የሚያጋጥማችሁ ሰዎች፣ በየደረሳችሁበት ቅናተኛ ሰዎች፣ ምቀኛ ሰዎች መንገዳችሁ ላይ የሚገጥሟችሁ ሰዎች ዛሬ እግዚአብሔር እንደዚህ ብሎኛል። ማላጃና ባላባጋንዳ ለቬሊያ ማጋዲ አዶባ ይኸውላችሁ፣ እግዚአብሔር ዛሬ አንደኛ እንደዚህ ብሎኛል። ይሄንን የቅናትና የምቀኝነት መንፈስ ህዝቤን እየተከተለ የሚያሰቃይ የቅናትን መንፈስ ከነሱ ላይ ሰብራለሁ አለኝ። ሁለተኛ እግዚአብሔር እንደዚህ አለኝ፣ በምቀኞች የተደፈነባችሁን ምንጭ ከፍተዋለሁ። አሜን። ሺካማንቱራ ባጋዲ አዶባ ጋንዳ ላቬሊያ ማጋንዳ ደፈኑበት። የሚገርመው ምቀኛ ቅድም ብያችኋለሁ፣ ቅናት ስፒሪት መጥፎ ነው እስከ መግደል ድረስ። አቤልን እኮ የገደለው የገዛ ወንድሙ እኮ ነው። ቃየል አቤልን የገደለበት ምክንያት ቅናት ነው። ቅናት መጥፎ ነው። የቅናት መንፈስ በጣም መጥፎ ነው፣ ክፉ ነው። ነፍሰ ገዳይ ያደርጋል፣ ጨካኝ ያደርጋል። ሰዎችን ሳያስቡት ስሜታቸውን ይቆጣጠራል። ሰዎችን ለክፉ ነገር ይቀሰቅሳል። ምንም አላደረገውም። የሱ መስዋዕት ተቀባይነት ስላገኘ ብቻ ነው። ሌላ ምንም አላደረገውም እኮ ምንም አላደረገውም። እሱ ኃላፊነቱን መወጣት ይችል ነበር። የሱን ነገር ራሱ ከአምላኩ ጋር መጨረስ ሲገባው ከወንድሙ ጋር እያያዘው። ይሁላችሁ የራሳቸውን ጉዳይ በራሳቸው መንገድ መጨረስ ሲገባቸው ከእናንተ ጋር እያያያዙ የእናንተን ነገር ለመድፈን፣ የእናንተን ምንጭ ለመድፈን፣ የእናንተን ስኬት ለማበላሸት፣ የእናንተን ስም ለማጥፋት፣ የእናንተን ነገር ለማጉደፍ የሚከታተላችሁ የቅናት ስፒሪት ዛሬ ከእናንተ ላይ ይሰበራል። አሜን። ኤላሃዲያ ነው ማጋዲያ ሾክሮ ቮጄኔ ቤጋንዳ ይስሐቅን ምን አደረጉት ይላል። በቃ እንዴ ከኛ ሄድልን አሉት። የመጀመሪያው የሚገርም ነው። ሰው ፍሬያማ ስለሆነ እንደውም አብረን እንብላ ቢሉት ምን አለበት? አውሰን ቢሉት፣ ቢቸገሩ ያበድራቸዋል እኮ፣ ቢራቡ ያበላቸዋል እኮ። እንደው ቢኖርላቸው አይደል እንደ መጥቀም ይጠቅማቸው፣ ቢኖርላቸው ነበር እኮ የሚጠቅማቸው። እነሱ ግን ምን አሉት ይላል፣ ከኛ ሂድልን፣ አንፈልግም፣ ከኛ ተለይተ ሂድልን አሉት። ሂድልን ማለታቸው ብቻ ሳይሆን አባቱ አብርሃም ቆፍሯቸው የነበረውን ጉድጓድ ደፈኑበት ይላል። የውሃው ምንጭ ሳይቀር ደፈኑበት። የውሃው ምንጭ አሁን ምን አደረገ? እሺ ይስሐቅ እንኳን ቢሄድ የውሃው ምንጭ ለነሱ እንኳን አይጠቅማቸውም ነበር። ታውቃላችሁ፣ ቅንዓት አይን ያሳውራል። የቅንዓት መንፈስ ያለባቸው ሰዎች የሚያደርጉትን እንኳን አያውቁም። የሚሰሩትን እንኳን አያውቁም። ዛሬ እግዚአብሔር እንደዚህ ያለኝ በቅንዓት መንፈስ በቀናተኞች ሼላ ሀዲያ ሞባባ
በቅንዓት የተያዘባችሁ በቀናተኛ ሰዎች መንገድ የተጣመመባችሁ በምቀኛ ሰዎች ነገር የተበላሸባችሁ ሰዎች ዛሬ ሰራዊት አምላክ እግዚአብሔር እንደዚህ ብሎኛል፣ እከሳችኋለሁ። የተደፈነባችሁ ጉድጓድ ይከፈታል። ጉድጓዱን ደፈኑበት። የሚገርመው መድፈናቸው ሳይንስ ደግሞ እንደገና ሂድልን ብለው አባረሩት። ሂድልን ከኛ ራቅ። ምክንያቱ ምን አረኳችሁ ሲል ከኛ ይልቅ የተሻለ ህይወት እየኖርክ ነው እንዴ? ከኛ ይልቅ የተሻለ ኑሮ እየኖርክ ነው። ከኛ ይልቅ የተሳካለት ሰው እየሆንክ ነው። ከኛ ይልቅ መንገድ የቀናል ሰው እየሆንክ ነው። እኛ ብዙ ዓመት እዚህ ምድር ላይ ኖረን ያላገኘነውን ነገር አንተ በአንድ ጊዜ መተህ እያገኘህ ነው። እና ታዲያ ማግኘት እኮ ጥሩ ነው። ኢየሱስ ክርስቶስ ጌታ ነው። እናንተ መውጣት ትችላላችሁ። ቢያንስ ሰዎች ጣራ ነድለው ቀዳሚ ሲሆኑ ደስ ሊላችሁ ነው እንጂ የሚገባው እንዴት ቀደመኝ እንዴት አልፎኝ ሄደ ልትሉ አይገባም እያለች አንድ ወጣቶች መድረክ ላይ ስትናገር አፍሪካ ህብረት ላይ ስትናገር ነው የሰማሁት። ኢየሱስ ለዘላለም ጌታ ነው። እና ጣራ ሚነድሉ ቀድሞ የሚወጣ ሰው እኮ እንደውም እኛን አስከትሎን ይወጣል እኮ፣ እንደውም በር ይከፍትልናል እኮ፣ እንደውም እኮ ከፍ የሚል ሲገኝ ልንደግፈው እኮ ነው የሚገባው። ምክንያቱም እኛም በሱ ምክንያት ከፍ ስለምንል ማለት ነው። ይስሐቅ እኮ ለብዙ ዘመን ያላገኙትን ምርት ሲያገኝ እነሱ እኮ ጠጋ ብለው እንደው በምን ምክንያት ነው ይህንን ያገኘኸው? እስቲ ለእኛም ልምድ አካፍለን፣ እስቲ እኛም እንደዚህ ማድረግ እንድንችል ምን ማድረግ አለብን ብለው ከሱ ልምድ ከመጠየቅ ይልቅ ከሱ ምንድነው ምክንያቱ እንዲፍሬያማ ልትሆን ይቻልክበት ብለው ከሱ ጋር ከመወያየት ይልቅ እነሱ የመረጡት ምን እንደሆነ ታውቃላችሁ? ይስሐቅን ማስወጣት፣ ይስሐቅን ማባረር፣ ይስሐቅን መሸኘት። ኢየሱስ ለዘላለም ጌታ ነው። ምክንያቱም እነሱ ውስጥ የገባው የቅናት መንፈስ። ሰዎች ቅናት መንፈስ ሲገባባቸው እናንተን ማየት አይፈልጉም። የቅናት መንፈስ ውስጣቸው ሲገባ ምንም ሳታደርጓቸው ይልቁንም ልትጠቅሟቸው እየቻላችሁ ልታግዟቸው እየቻላችሁ ግን ከእናንተ መኖር ይልቅ የእናንተ አለመኖር ያስደስታቸዋልና የጌሬራ ሰዎች ያደረጉት ይህን ነው። ምንጩን ደፈኑ፣ ከዛ ደግሞ ውጣልን አሉት ይላል። የሚገርም ነው። እሺ ብሎ እሱ ደግሞ ወጣ። ልክ ለቆ የነሱን ውጣልን ያሉትን መንደር ለቆ ለእልፍ ብሎ ሄደና ጉድጓዱን ቆፈረው። ጉድጓዱን ሲቆፍር የውሃው ምንጭ ወጣ አለና ምንጩ ሲወጣ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አባቱ አብርሃም ቀድሞ ይጠራቸው በነበረው ስም ጠራቸው። ያገኘውን ውሃ አባቱ አብርሃም በሕይወት በነበረ ጊዜ ይጠራቸው በነበረው ስም መልሶ ጠራቸው። ምን ብሎ? ስጥና ብሎ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስጥና ብሎ ቦታውን ጠራው። እንደገና አሁንም መጡና ምን ይላል አሉት ይላል፣ ተጣሉት። ውሃው የኛ ነው። የሚገርም ነው። ውሃው የኛ ነው ብለው ተጣሉት። እነኚህ የፍልስጤም ሰዎች የጌሬራ ሰዎች ውሃው የኛ ነው ብለው ተጣልተውት፣ የሚገርመው ተጣሉና ውሃውን አሁንም ደፈኑበት። ተጣልተውት እልፍ ብሎ አሁንም ቆፈረ ይላል። እልፍ ብሎ ሲቆፍር አሁንም አባቱ አብርሃም ቆፍሮት የነበረው ውሃ ነው። አሁንም ውሃው ወጣ። ሲወጣ አሁንም መተው ተጣሉት። እሱ ግን አንድ ነገር አደረገ። አሁንም አባቱ አብርሃም ቀድሞ ይጠራቸው በነበረው ስም ኤሴቅ ብሎ ጠራው ይላል። ኤሴቅ ብሎ ጠራና አሁንም አለፈ። ሲጣሉት ትቶላቸው ሄደና እልፍ ብሎ እንደገና ቆፈረ። ማጃላቦና ማጋንዶ ሴላሃዲያኖ ማጋዲ አሽክሮባ። ክብር ለጌታ ለኢየሱስ ይሁን። እልፍ ብሎ ቆፈረ። ለሶስተኛ ጊዜ እልፍ ብሎ ሲቆፍር አሁንም የውሃ ምንጭ አገኘ ይላል። የውሃ ምንጭ አገኘ። የውሃ ምንጩን አገኘና ምን ብሎ ተናገረ አለ፣ አሁን እግዚአብሔር በምድር ላይ አሰፋልን። አሁን ምቀኛ አይከተለንም። አሁን ቀናተኛ አይከተለንም። አሁን ተንኮለኛ አይከተለንም። ምክንያቱም በምድር ላይ እንበዛለን። ምክንያቱም እግዚአብሔር በምድር ላይ አሰፋልን። ቀናተኛውና ምቀኛውን እግዚአብሔር አራገፈልን። እኔ እንደዚህ እንኳን እየተናገርኩ ከብዙ ሰዎች ላይ እንደዚህ ይሄ እንትን ታውቃላችሁ፣ ይሄ ምንድነው? ይሄ ቀዩ ዘመሚት ነው የሚባለው። ቀዩ ትንኳሽ፣ ትንንሹ ቀይ ትንኳሽ ከሰዎች ሰውነት ላይ እየተራገፈ ሲወድቅ ያለው ጌታ እንደዚህ ይለኛል፣ ብዙ ነገራችሁን በምቀኛ ሰዎች ያጣችሁ ሰዎች፣ ብዙ ነገራችሁን በቀናተኛ ሰዎች፣ ምንም ሳታደርጓቸው ሰዎች በቅናት መንፈስ እየተነሳሱ ምንጫችሁን የደፈኑባችሁ ሰዎች፣ ስኬታችሁን የያዙባችሁ ሰዎች፣ ድላችሁን የከለከሏችሁ ሰዎች፣ ነገር የተበላሸባችሁ ሰዎች በምቀኛ ሰዎች ምክንያት ምቀኛም
በየመንገዱ ላይ እየገጠመ ነገራችሁን ያበላሸባችሁ ሰዎች ዛሬ የሰማይ አምላክ እግዚአብሔር እንደዚህ ይለኛል፣ ይሄንን ስፒሪት ዛሬ ከእናንተ ዘመንና መንገድ ላይ ተራገፈ። እናንተ ደግሞ ወደ ረሆቦት ማለፍ ሆነላችሁ። ረሆቦት ምቀኛ የማይደርስበት ስፍራ ነው። ቀናተኛ ሊቋቋመው ማይችለው ሊደፍነው ማይችለው ምንጭ ነው። ምቀኛ ሊደፍነው፣ የተመቀኙ ሰዎች ሊደፍኑት የማይችሉ ተሰብስበው ቢመጡ፣ ተደራጅተው ቢመጡ፣ አሎባና ማጋንዶ ታጥቀው ቢመጡ ሊደፍኑት የማይችሉት ምንጭ የሰማይ አምላክ እግዚአብሔር ከፊታችሁ ይከፍታል። ምንጭ የሚከፈትላችሁ ሰዎች አላችሁ። ነገር የሚቀናላችሁ ሰዎች አላችሁ። ምቀኛ ከመንገዳችሁ ላይ ይነሳል። እግዚአብሔር እንዲህ ብሎኛል፣ ምቀኛ የምቀኝነት ስፒሪት ያታገላችሁ ሰዎች አሁን ከደረሳችሁበት ስኬት በላይ መድረስ ስትችሉ፣ ምቀኞች ግን ብዙ ነገራችሁን የጎተቱባችሁ ሰዎች፣ ምቀኞች በየመንገዳችሁ ላይ እንቅፋት የሆኑባችሁ ሰዎች ዛሬ እግዚአብሔር እንደዚህ አለኝ፣ እንዲህ እየተከተላችሁ ያሰቃያችሁን የምቀኛ መንፈስ ከዙሪያችሁ ላራግፍ ወደ እናንተ መጣሁ አለ ጌታ። ኤላሃዲያኖ ማጋንዶባ አሜን ራባጋዶ ጆኖ ሞጎዶስ ኤላሃዲያኖ ማጋዲያሼባ ምንም ባላደረጋችኋቸው፣ ምንም ባልነካችኋቸው፣ ይልቁንም እናንተ ስራችሁን የራሳችሁን ኃላፊነት ተወጣችሁ ስኬታማ በሆናችሁበት በዛ ነገር ላይ በቅንዓት መተው ሰበብ የሚፈልጉባችሁ፣ በቅንዓት መተው የሚመቀኟችሁ፣ በቅንዓት መተው የሚታገሏችሁ፣ በቅንዓት መተው ስራችሁን ለማበላሸት የሚፈልጉ፣ ነገራችሁን ስማችሁን ለማጥፋት የሚፈልጉ፣ እንደ ቃየል ሰበብ የሚፈልጉባችሁ፣ ሊገሏችሁ ማላጄኔ ቬኒያ ማንዶባ ሲካማንዶ ዙሪያችሁን የሚሽከረከሩ ሰዎች ዛሬ እግዚአብሔር እንደዚህ ያለኝ፣ ይሄንን መንፈስ ከእናንተ ላይ ሰበርኩት አለ። ምቀኞችና ቀናተኞች ሊደርሱበት የማይችሉትን ምንጭ ከፊታችሁ ከፍታለሁ አለ ጌታ። ምንጭ ከፍታለሁ። በምቀኛ ሊደፈን የማይችል ምንጭ፣ በቀናተኛ ሊያዝ የማይችል ምንጭ፣ በክፎች ሊያዝ የማይችል ምንጭ፣ ምቀኞች ሊይዙት የማይችሉት፣ ሊደፍኑት የማይችሉት የውሃ ጉድጓድ፣ የስኬት በር፣ የመከናወን በር፣ የሞገስ በር፣ የሥራ በር፣ የድል በር ማላጄኔ ቬኒያ ማጋንዶ። አረ ኢየሱስ ለዘላለም ጌታ ነው። በምቀኞች የማይዘጋ በር፣ በምቀኞች የማይደፈን ምንጭ፣ በምቀኞች የማይያዝ ከፍታ፣ በምቀኞች የማይከለከል ድል እግዚአብሔር አምላክ ለእያንዳንዳችሁ ሼካ ፓላዲና ማጋንዶባ ሴላሃዲያኖ ማጋዲያዶባ ኤሌቬቼኒያ ማጋዱባ ኤላሃዲያኖ ማጋዲያዶባ የእስራኤል አምላክ እግዚአብሔር ይህንን በረከት ይዞ ወደ እናንተ መጣ። አሜን። የሚገርመው ይስሐቅ ኪዳኑን የሚጠብቅ ሰው ነበር። አባቱ አብርሃም ይጠራቸው በነበረው ስም ነው የጠራቸው። ውሃዎቹን ቆፍሮ እነኚህ እንደዚህ የኔ ግኝቶች ናቸው ብለው ሌላ ስም አዲስ ስም ለማውጣት ሙከራ አላደረገም፣ አልታገለም። ኪዳኑን ነው የሚጠብቀው። ምክንያቱም ይስሐቅ አንድ ነገር ያውቃል፣ የሱ የድሉ ዋናው ሚስጥር ኪዳኑ፣ የማሸነፉ፣ የመብዛቱ፣ የስኬቱ፣ የመከናወኑ ከሌላው የመብለጡ ምክንያት ኪዳኑ ነው። ማጃና ባላዲያ ያውቀዋል በምን ምክንያት ከጌሬራ ሰዎች እንደበለጠ ያውቀዋል። ምን እንዳስበለጠው ያስበለጠው ነገር ምን እንደሆነ ያውቀዋል። ያስበለጠው ከአባቱ ጋር ኪዳን የገባው እግዚአብሔር እንደሆነ ያውቀዋል። የእግዚአብሔር አብሮነት ምስጢር እንደሆነ ያውቀዋል። በጌታ ኢየሱስ ለዘላለም ጌታ የእግዚአብሔር አብሮነት እንደሆነ ምስጢሩን በደንብ ያውቀዋል። ስለዚህ ይስሐቅ ደግሞ በአባቱ በጠራቸው ስም ነው የጠራቸው እነኛን ምንጮች። የሚገርም ነው። ኢየሱስ ለዘላለም ጌታ ነው። ሼካማን ቱራባ እግዚአብሔር ኪዳኑን ለሚጠብቁ ሰዎች እሱም ኪዳኑን ይጠብቃል። በታማኝነትና በጽናት ኪዳኖቸውን ጠብቀው ለሚኖሩ ሰዎች እግዚአብሔርም ኪዳኑን የሚጠብቅ የታመነ አምላክ ነው። እግዚአብሔር ስሜታዊ ሆኖ ማንንም ለማነቃቃት ለማስደሰት አይናገርም። እግዚአብሔር ሲናገር ከራሱ ተነስቶ ይናገራል።
እግዚአብሔር ሲናገር ከራሱ ተነስቶ ማንም ሳይቆሰቁሰው በራሱ ፍቃድ ይናገራል። የተናገረውን ደግሞ በታማኝነት ለሚጠብቁት ይፈጽማል። እሱ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሼክራ ጂና ማጋዶራ ሌቬኒያ ማንቱራ ባጋዲያ ሼክሬ ቨርጂኒያ። ክብር ለናዝሬቱ ለኢየሱስ ብቻ ይሁንለት። የታመናችሁት ጌታ ድንገት ይመጣል። አንዳንድ ሰዎች ጋር የታመናችሁት ጌታ የምትጠብቁት ጌታ ድንገት ይመጣል። ድንገት መጥቶ ያስቃችኋል። ድንገት መጥቶ እውነተኛ ሳቅ ትስቃላችሁ። ሻራቲያ ዶላ ባጋዲያ ዶላ ድንገት ጌታ መጥቶ እውነተኛ ሳቅ የሚያስቃችሁ ሰዎች አላችሁ። ክብር ለኢየሱስ ይሁን። አሜን። መንፈስ ቅዱስ አሜን። ይሄን የምቀኝነትና የቅንዓት መንፈስ እግዚአብሔር ዛሬ በዚህ ጉባኤ ላላችሁ፣ ይሄ ለሚመለከታችሁ፣ ይሄ መልእክት ዳይሬክት ለሚመለከታችሁ፣ በየደረሳችሁበት የምታውቁትም የማታውቁትም ሰው በእናንተ ላይ አይኑ የሚቀላባችሁ፣ ምንም ሳታረጉት ሰው አይኑ የሚደፈርስባችሁ ኤላሃቮና ማጋንዳ ታውቃላችሁ። አንዳንድ ሰው ያለ ምክንያት ሰው እንኳን ይጠላል እኮ። እኔ እንጃ ለምን እንደሆነ ግን አልወዳትም የሚል ሰው አለ። ሺካማንቱራ ባጋዲያስ ኤሌቬኒያ ማንዶባ ታውቃላችሁ። ይሄ መንፈስ ነው። የእስራኤል አምላክ እግዚአብሔር ይሄን መንፈስ ዛሬ አራገፈው። ከኔና ከናንተ ዘመን ላይ ተራገፈ። የቅንዓት መንፈስ፣ የምቀኝነት መንፈስ እየተከተለ ምንጫችንን የሚደፍን በምናቃቸው በማናቃቸው ሰዎች እየተከተለ ምንጫችንን የሚደፍን እየተከተለ ነገራችንን የሚያበላሽ እየተከተለ ስኬታችንን የሚያጨነግፈውን የእስራኤል አምላክ እግዚአብሔር ዛሬ ከኛ ዘመን ላይ ቆረጠው። በኢየሱስ ስም ተቆረጠ። ክብር ለጌታ ለኢየሱስ ይሁን። አሜን። ክብር ለጌታ ለኢየሱስ ይሁን። መንፈስ ቅዱስ እናመሰግናለን። አሜን። እናከብርሃለን፣ እንባርካለን። ማጫላ ሆና ማጋንዳ የቅንዓት መንፈስ ተመታ። የቅንዓት መንፈስ፣ የምቀኛ መንፈስ ማቺካ ፖላጂያ ሃሎቫ እኔ ከአንዳንድ ሰዎች ፊት እንቅፋት ሲነሳ ያለው